መልእክተኛው ይሁዳ አንድ ስትረስ ያደረገው ትልቅ እውነት አለ። ያ ምንድነው? ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ አለ። እንደምታዩት እና በመዳናችን ውስጥ ያለውን ትልቅ በረከት ላሳያችሁ ስለሱ ላወራ ፈልጌ ሌላ ግድ መጣብኝ። ያም ደግሞ ግድ ምንድነው? ስለ ሃይማኖት እንድትጋደሉ። ከኔ ጋር ናችሁ? ስለ ሃይማኖት ምን እንድትጋደሉ እየመከርኳችሁ አሳስባችሁ ዘንድ ምን ሆነ? ግድ ሆነብኝ። ለምን? ቁጥር 4 ላይ ምክንያቱን ይናገራል። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ምን ሆነዋል? ሾልከው ገብተዋል እና ኃጢአተኞች ሆነው የአምላካችንን ጸጋ በምን ይለውጣሉ? በሴሰኝነት ይለውጣሉ። እና እንዲህ አይነት የስተት አስተማሪዎች ወደ እግዚአብሔር ጉባኤ ገብተው በጸጋ ስለዳንክ it's okay የፈለከውን ኃጢአት ብትሰራ ችግር የለውም ብለው የሚያስተምሩ ወደ እግዚአብሔር ጉባኤ ገብተዋል። የሚገርመው ደግሞ እነሱ ራሳቸው ለፍርድ የተመደቡ ናቸው። የአምላካችንን ጸጋ ግን በምን ይለውጣሉ? በሴሰኝነት። ኢንፋክት እንግሊዝኛውን ትርጉም ብነግራችሁ የበለጠ ስለሚገልጠው ነው። በዚህ ፐርፐዝ ነው የምናገረው። ኒው ኢንተርናሽናል ቨርዥን ይህንን ጥቅስ እንዲህ ብሎ ይገልጠዋል። They change the grace of our God into a license for immorality. The grace of our God into a license for immorality. እና መጽሐፍ ቅዱስ እንደዚህ ግልጽ ነው። እና ሰዎች አሉ በየዘመናቱ የስተት ትምህርት ይዘው ወደ ቤተክርስቲያን የሚገቡና ፐርፐዛቸው ምንድነው? በጸጋ ስም የአምላካችንን ጸጋ ለሴሰኝነት ለርኩሰት ማለት ነው እንደ ላይሰንስ እንደሆነ የሚያስተምሩ ኖ። የአምላካችን ጸጋ ቲቶ ላይ እንደተጻፈው እንደተማራችሁ እርግጠኛ ነኝ። ቲቶ ምዕራፍ 2 ቁጥር 11 ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገልጧል ይልና ይሄንን ጸጋ ዲፋይን ሲያደርገው ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ይላል። ያስክዳል ማለት ነው። በጸጋ ከዳንክ ኃጢአተኝነትንና ዓለማዊ ምኞትን መካድ will become natural የዕለት ተዕለት የህይወት መገለጫ ነው። በጸጋ መዳን የሚታወቀው ኃጢአትን ዓለማዊ ምኞትን በመካድ ስንገለጥ ነው። እና ጸጋ በእኛ ውስጥ የሚሰራው ስራ አለ። ያም ስራ ደግሞ ይሄ ነው። ክብር ለጌታ ይሁን። እና የሚገርመው ይሄንን እንዲህ ብሎ ነው የሚገልጸው የእንግሊዝኛው ትርጉም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና it teaches us to say no. Can you imagine? It teaches us to say no to worldly passions. ዓለማዊ ከሆነ ምኞት ነፃ የሚያወጣ እንዳውም ኖ እንድንል የሚያሰኝ ጸጋ ነው የተገለጠው እንጂ ኃጢአትን የምንሰራበት ላይሰንስ አይደለም። ይሄንን በደንብ አስምሩበት። መጽሐፍ እንደዛ አስተምርም። በጸጋ ከዳንክ ኃጢአትን ያሸነፈ ህይወት ትኖራለህ። እሱ ነው የክብር ህይወት እንጂ የሆነ ፋንታሲ አይደለም። ኃጢአትን በመካድ የሚገለጥ ህይወት ነው። ክብር ለጌታ ይሁን። እና ይሁዳ እያለ ያለው ምንድነው? ይሄ ነበር እየተኖረ ያለው ህይወት። ግን ይሄንን ህይወት እንዳንኖር እንቅፋት የሆኑ ሰዎች ወደ እግዚአብሔር ጉባኤ መጥተዋል፣ የስተት ትምህርት የሚያስተምሩ። ስለዚህ ሃይማኖታችን አደጋ ላይ ወድቋል። ታውቃላችሁ? ለካ ሃይማኖታችን ይሄንን በጸጋ የዳንበትን ህይወት መኖር ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ያው በእኛ ሰርክል ውስጥ ሃይማኖት የሚለው ቃል ብዙ የተወደደ አይደለም። ታውቃላችሁ ነው አይደለም? ሃይማኖት ሲባል የምናስበው ብዙ ነገር አለ። ግን መጽሐፍ በግልጽ ሃይማኖትን በተለያየ ስፍራ ይገልጠዋል በሚገርም ሁኔታ። ግን አሁን አንድ ቦታ ልውሰዳችሁ ፈጠን ብዬ። ያው የትምህርት ጊዜ ስለሆነ የተለያዩ ክፍሎችን ማየት ይግድ ይላልና ሃይማኖት የሚለው ሐሳብ ስለ ሃይማኖት ተጋደሉ ስለሚል ማለት ነው። የምንጋደልለት ያ ሃይማኖት ምንድነው? እንዴት ነው የተገለጠው የሚለውን ለማወቅ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16ን አብረን እንመለከታለን። የአንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 6 ላይ የሚገርም ሬቨሌሽን አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እና እርግጠኛ ነኝ ከኔም ቀድማችሁ እንዳወጣችሁት እና አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እናንብበው። እሺ
እንደዚህ ይላል። እንዳውም ከቁጥር 14 ጀምሮ ላንብበው። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ገጽ 189 በአዲስ ኪዳን ማለት ነው። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። አግኝታችሁታል? ከኔ ጋር ናችሁ? ከዛስ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ካለ በኋላ ሃሌሉያ! በጣም ደስ ብሎኛል ይህን ጥቅስ ላነበው ስለሆነ። ቁጥር 16 እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔርን የመምሰል ምስጢር the secret of godliness በጣም ታላቅ ነው ካለ በኋላ ምን ይላል? በስጋ የተገለጠ ሃይማኖታችን የሆነ የሕግ ዝርዝር አይደለም፣ የሕግ ድርድር አይደለም። ይሄን አድርግ ይሄን አታድርግ በሚል አይደለም ሃይማኖታችን የምንረዳው። ሃይማኖታችን በስጋ የተገለጠ ከዚያስ ምን ይላል? በመንፈስ የጸደቀ መንፈስ ቅዱስ የመሰከረለት በመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ በክብር ያረገ። ክብር ለእግዚአብሔር ይሁን። ስለዚህ ሃይማኖታችን ማን ነው? ኢየሱስ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ፕሮቴስታንት አይደለም፣ መሰረተ ክርስቶስ አይደለም፣ የክብር ሕይወት አይደለም። ኢየሱስ ነው። በስጋ የተገለጠ በመንፈስ የጸደቀ በመላእክት የታየ። ምን ማለት ነው? መላእክት ራሱ የተደነቁበት ሀውካም የዘላለም አምላክ እግዚአብሔር በስጋ እንዴት ተገለጠ ብለው የተደነቁበት፣ ለአሕዛብ የተሰበከ በዓለም የታመነ በክብር የምናውቀው። ይህን ሁሉ ኳሊቲ የሚያሟላ አንድ ጀግና ሰው እናውቃለን። የኛ ሴሌብሪቲ፣ የኔ ጀግና። ሬድ ካርፔት ካስፈለገ የሚነጠፍለት እሱ ግን በክብር የሚኖር እና እሱ ነው ሃይማኖትህ፣ እሱ ነው ሃይማኖትሽ። ግልጽ ነው ምለው እና ያ ህይወት ነው በክርስቶስ የተገለጠ ያ የከበረ ህይወት ነው ሃይማኖትህ። ስለዚህ አሁን ይሄ ሃይማኖት አደጋ ላይ ወድቋል። ይሄን ልላችሁ ነው የመጣሁት ወጣቶች። በዚህ ዘመን ያ ህይወት ታውቃላችሁ፣ ክርስቶስ ኢየሱስ የኖረው ያ ህይወት ዛሬ እኔና እናንተ ነን የእሱ አምባሳደር ሆነን ያንን ህይወት የምናስቀጥለው። እሱ በክብር ካረገ በኋላ ይሄንን ህይወቴን ኑሪልኝ ብሎ ላንቺ አደራ ነው ትቶልሽ ሄደው። ኑርልኝ ይሄ ነው። ይሄንን የከበረ ህይወት አስቀጥል ብሎ አደራ ሰጥቶን ሄዷል። ግን በየዘመናቱ በዚህ ህይወት ላይ በዚህ የከበረ ህይወት ላይ የሚነሱ አስተምህሮች አሉ። የሚገርመው ምዕራፍ 4 ቁጥር 1 ላይ ተመልከቱልኝ። የተያያዘ ሐሳብ ነው። ምዕራፍ የሚል ነገር መጽሐፉ ሲጻፍ አልነበረም። በሂደት ነው ሰዎች ምዕራፍ ያወጡለት አይደል? ስለዚህ ደብዳቤዋን የተያያዘ ሐሳብ ነው እና ምዕራፍ 4 ምን ይላል? ቁጥር 1 መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። አያችሁ፣ ይሄንን ህይወት የሚክዱ ይመጣሉ አለ ጌታ። ከቤተ ክርስቲያን ውስጥ ነው የሰማችሁኝ። ያንን በክርስቶስ የተገለጠውን የከበረ ዘላለማዊ የእግዚአብሔርን ሐሳብ የሚያስክድን ትምህርት ሰምተው የአጋንንትን ትምህርት ሰምተው እንግሊዝኛውን ስታዩት የአጋንንት ዶክትሪን ይለዋል፣ ዶክትሪን ኦፍ ዲመንስ። እና ቅድም የነገርኳችሁ ይሄ ነው። ጸጋ የኃጢአት ላይሰንስ እንደሆነ የሚያስተምሩ ሰዎች they are teaching the doctrine of demons። እና ጸጋ የኃጢአት ላይሰንስ አይደለም፣ ይልቁኑ ኃጢአትን እያሸነፍን የምንኖርበት የጌታችን የኢየሱስ ክርስቶስ የከበረ ህይወት። እና ይሄ ዘመን እነዚህን ኃያላን በብርቱ ይፈልጋል። እየሰማችሁኝ ነው? የኢየሱስን ህይወት በዚህ ዘመን የሚገልጡ ኢየሱስ በስጋ በምድር ላይ ተገልጦ የእግዚአብሔርን ህይወት
ኢኖግሬት እንዳደረገ እንዳሳየን ኑሮ ማለት ይሄ ነው ከተኖረ አይቀር ብሎ አሳይቶን እንዳለፈ በዚህ ኃጢአት እንደ ውሃ በሚጨለጥበት ዘመን ኃጢአትን ያሸነፈ ኢየሱስ ሕይወት ባንተ ይገለጣል። ባንተ ይገለጣል፣ ባንቺ ይገለጣል። እና ቶፕ ኤጀንት የሆነ ኒድ አለ። እና ይሄ ዘመን እንደነዚህ ያሉ ብርቱ ኃያላንን ይፈልጋል። በጌታ በኢየሱስ ስም ይሄንን ዘመን የሚዋጅ ያ ሕይወት በእናንተ ይገለጥ። አሜን። በቃ ሰው ኃጢአትን በሚጨልጥበት ዘመን እኔ ለካ መቀደስ ይቻላል፣ ኃጢአትን ማሸነፍ ይቻላል ብለው ሰዎች የሚገረሙበት ሕይወት ባንተ ባንቺ ይገለጥ። አሜን አሜን። አዎ በቃ እንዲህ አይነት አስቸኳይ ጥሪ ነው ላደርስ የመጣው። በቃ ኤርጀንት የሆነ ሰማያዊ ጥሪ። በተለይ ደግሞ እናንተ ወጣቶች መቀደስ እንደሚቻል በራስ አቅም አይደለም፣ በኢየሱስ ሕይወት በሃይማኖት መቀደስ እንደሚቻል ዴሞንስትሬት ማድረግ አለብን። በቃ ይሄንን ነው ጌታ አደራ እንድነግራችሁ የላከኝ። እንደዛ አምናለሁ። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። እና ለዚህ ነው በሌላም ስፍራ እንደምታዩት በሃይማኖት ብትኖሩ ራሳችሁን ምን አድርጉ? መርምሩ። እና ሃይማኖት የሆነ በቃ የሃይማኖተኝነት መንፈስ ብለን የምንገስጸው ነገር አይደለም። ሃይማኖታችን ኢየሱስ ነው። ስለዚህ መጽሐፍ በግልጽ በሃይማኖት ብትኖሩ ራሳችሁን መርምሩ ሲል ምን ማለቱ ነው? በኢየሱስ ሕይወት በጌታችን ሕይወት እየተመላለሳችሁ መሆኑን ኤቭሪ ዴይ ቼክ አድርጉ። ኤቭሪ ናው ኤንድ ዘን ይሲ የሆነ ቀን ጌታን መከተል ጀምረናል ማለት ዛሬም በጌታ ነን ማለት አይደለም። ኤቭሪ ዴይ በእግዚአብሔር ቃል ውስጥ ስንሆን በጌታ ሕይወት ውስጥ ነን፣ በዚህ የክብር ሕይወት ውስጥ ነን። ክብር ለጌታ ይሁን። እንዲህ አይነት እርጀንት ኒድ አለ እና መርምሩ። ኢትስ ኦፕሽናል አይደለም፣ ኢትስ ማንዳቶሪ፣ ግዴታ ነው። ግዴታ ነው። በየቀኑ ራስህን መመርመር ግዴታ ነው። ሕይወትሽን መመርመር ግዴታሽ ነው። በምንድን ነው የምትመረመሪው? በኤምአርአይ አይደለም። እነሆ መመርመሪያው። ክብር ለጌታ ይሁን። የሁላችሁ እኛ የምንጠቀምበት መሳሪያ ኤምአርአይ 100% ኢፌክቲቭ አይደለም። አንዳንዴ ሚስ ሊያደርግ ይችላል፣ እናውቀዋለን። ያለውን የለም ሊለን ይችላል። ይሄ ግን ሲመረምር አይስትም። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ኤምአርአይ ሲመረምር ስጋን ነው የሚመረምረው። መንፈስን ነፍስን የመመርመር አቅም የለውም። እጅህ ላይ ያለው ይሄ መንፈስንና ነፍስን እስኪለይ ድረስ ዘልቆ የሚወጋ ቃል ነው። ክብር ለጌታ ይሁን። የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ዘልቆ ይወጋል። የልብንም ሐሳብ ሁሉ ምን ይመረምራል፣ ሞቲቭን ሳይቀር። ክብር ለጌታ ይሁን። እና በዚህ ተመርመሩ ነው። እስቲ እመረመራለሁ በሉ። በየዕለቱ እመረመራለሁ በሉ። የምሬን ነው። ይሄንን አደራ ነው ትቼላችሁ የሚሄደው። እንደዚህ ካልሆንን ይሄን ዘመን ልናልፈው አንችልም። የሚሞከር የሚታሰብ ነገር አይደለም። እና ራሳችሁን ፈትኑ ይላል። ሰው ፈተና የሚቀመጠው ያጠናውን በውስጡ እንዳለ ቼክ ለማድረግ ነው። እና የእግዚአብሔር ቃል በውስጥሽ መኖሩን ኤቭሪዴይ በእግዚአብሔር ቃል ቼክ ማድረግ፣ ራስን መፈተን ያስፈልጋል፣ ግዴታ ነው። ክብር ለኢየሱስ ይሁን።